ውድ የሀገሬ ልጆች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ባለሁበት ሰላም ነኝ። እናንተም ደግሞ ባላችሁበት ሰላም ክርስቶስ ይብዛላችሁ። የሆነች አጠር ያለች መልእክት ማስተላለፍ ፈልጋለሁ። መልእክቴ ምንድን ነው? የኛ ቤተ ክርስቲያን ሰው ሲያከብራት የምትከበር፣ ሰው ዝቅ ሲያደርጋት ዝቅ የምትል አይደለችም። አይደለም እናውቃለን። አይደለም ውድ ኦርቶዶክሳውያን፣ ሰሞኑን የጥምቀት በዓልም ሆነ ሁሌም ማለት ነው ጴንጤዎቹ ኦርቶዶክስ ሆኑም ጴንጤዎቹ በብዛት አንድ ትሪ ተሸክሞ ይሄኛ ቤተክርስቲያን ፎጎራ ውስጥ የምትገባ አይደለም። ባለቤቱ ቤቱን አከብሮታል። ዛሬ በደስታ እልል እያልኩ እያሸበሸብኩ እያለቀስኩ ይህን ቪዲዮ ልሰራላችሁ አስቤ ነበር። ግን ደግሞ በጾም ሰዓት ደግሞ ይሄን መስራት አልፈለኩም። ክፉ መስራት አልፈልግም። ጌታችን ኢየሱስ ክርስቶስ ያን ሁሉ መስዋዕት የከፈለልኝ እኛ ለሰው ልጅ ይቅር እንድንል ነው እንጂ እኛ ሰው ልጅ ላይ እንኳን ታሰረ ይሞት ብለን ክፉ የምናስብበት ሰዎች አይደለም። ለሱ ነው መጸለይ ያለብን። ምክንያቱም አውቆ ሳይሆን ያው ተገዝቶ ብር ማንም ሰው ያሸውራል። አዎ ብር ያሳውራል። ችግር ላይ ያለው ሰው እና የተሸገረ ሰው ደግሞ ብዙ ብር ሳየው ደግሞ አይቶ ማያቅ ብር ሳይ ደግሞ ማለት ነው አንዳንድ ሰው በብር ይታለላል። ይሄ ልጅ አሁን እኛም ቤተክርስቲያን እንደዛ ሲያቆሸው፣ ቄሶቹ ሲያዋርደው፣ ቤተክርስቲያንቷን እንደዛ ስምን የቤተክርስቲያን የተከበረች ቤተክርስቲያናችን እንደዛ ሲያቆሽ የነበረው ተገዝቶ ነው። ወይም የአንድ አመትን ወጪህን እንችልሃለን በነፃነት ቪዲዮን ትሰራለህ ተብሎት ነው እንጂ በሰላም አይደለም። እኔ ሙስሊም ኦርቶዶክስን እንዲጠላ፣ ኦርቶዶክስ ደግሞ ሙስሊም እንዲጠላ የሚያስደርጉ እነማን እንደሆነ ታውቃላችሁ? ሰይጣናሞች። እነማን? ጴንጤዎች መቼም ሰይጣን ናቸው። ከሰይጣን ጋር ማንም ተስማምቶ አይኖርም። እና ሰይጣን ደግሞ ለማንም አይመችም ታውቃላችሁ። እሱ በየጊዜው በየሰከንዱ ደም መጠጣት ስለሚፈልግ ማንን ነው የሚያባላ? ሙስሊም ኦርቶዶክስ እና ውድ ኦርቶዶክሳውያን ደግሞ ድለው ኦርቶዶክሳውያን ልጆች ኦርቶዶክስ መቼም አትፈቅልም፣ አትቆሽሽም። ንጹህ ነጠች። ይሄ ነጠላ አያችሁት? እንደዛ ነች።